አዛውንቱ ዊሊያም በጣም ሀብታም ሰው ነበር። ቤቶች፣ መኪኖች፣ ሆቴሎችና ትልቅ ኩባንያ አለው። ነገር ግን አሁን እያረጀና እየተገዳከመ ነበር። አንድ ቀን በክፍል ውስጥ በዝምታ ተውጦ እንደተቀመጠ የቤተሰቡን ፎቶ ተመለከተና ራሱን እንዲህ ሲል ጠየቀ። በዚህ ቤት ውስጥ የእውነት የሚወደኝ ሰው ማን ነው? በታመምኩና ረዳት በሌለኝ ጊዜ ከአጠገቤ የሚቆመውስ ማን ነው? ከዚያም ዊሊያም ጠበቃው ሚስተር ጆን እና የግል ሐኪሙን ወደ ህንፃው እንዲመጡ አደረገ። በንባብ ክፍል ውስጥ እንዲቀመጡ ካደረጋቸው በኋላ በለሆሳስ ድምፅ እንዲህ አላቸው። በጣም የታመምኩ ማስመሰል እፈልጋለሁ። በቤተሰቤ ውስጥ የእውነት ማን እንደሚወደኝ ማየት እፈልጋለሁ። ታምሜ በማጣጥር ጊዜ የበለጠ ማን እንደሚጨነቅልኝ ማወቅ እፈልጋለሁ አላችሁ። ጠበቃው በሀሳቡ ቢገረምም በሳል ሀሳብ ነው፣ ግን እባክዎን የተወሰነ ገንዘብዎትን ይደብቁ። ሌላ የሂሳብ አካውንት መክፈት ያስፈልገናል። ግማሽ ሀብትዎንም ወደዚህ አካውንት ያዘዋውሩ። በዚህ መንገድ የሚያስመስል ሰው ቢኖር እንኳን ምንም ነገር ማግኘት አይችልም። ከዚያ ዊሊያም ፈገግ አሉ። በሀሳቡ መስማማታቸውንም ገለጹ። ዶክተሩም ጭንቅላቱን በመነቅነቅ ለቤተሰቦት ካንሰር እንደያዘዎት እና የቀረዎት 6 ወር ጊዜ ብቻ መሆኑን እንነግራቸዋለን። እኔም እውነት እንደሆነ አድርጌ አስመስላለሁ አለ። እንግዲህ እቅዱ የተጀመረው በዚህ መንገድ ነበር። ከዚያም ዊሊያም በእቅዱ መሰረት ሁኔታውን ማስመሰል ጀመሩ። ባለቤታቸው አጋታ እና ልጆቻቸው ፍራንክ፣ ዴቪድ እና ሰንቲያ የመጀመሪያ ልጃቸው ሁሉም ተጨነቁ። ዶክተር እንጥራ አለች ሰንቲያ። ከዚያም ዶክተር ማክሲዮን መጥቶ መረመረ። የመላው ቤተሰቡን በጣም ባዘነ ፊት ተመለከታቸውና እንዲህ አለ። አዝናለሁ፣ አባታችሁ በጣም ታሟል። ህመሙም ካንሰር ነው። ከ6 ወር ጊዜ በላይ ላይኖረው ይችላል። ሁሉም ቤተሰብ በኃይል ደነገጠ። ምን ብላ ጮኸች ሮዝ። ይህማ አይሆንም ብላ አለቀሰች። እባክህ አባዬ አትታመም፣ ጥለህን አትሂድ። ፍራንክ እና ዴቪድ የደነገጡ ይመስላሉ። አጋታ እጇ ደረቷ ላይ አድርጋ ቀስ እያለች ተቀመጠች። በመጀመሪያዎቹ ጥቂት ቀናቶች ውስጥ ሁሉም ቤተሰብ አባል ለአባታቸው እንደሚጨነቁ ማስመሰል ጀመሩ። ምግብ ይዘውላቸው ይመጣሉ፣ ደህንነታቸውን ይከታተላሉ። ከአጠገባቸው በመቀመጥ ጣፋጭ ለዛ ባላቸው ቃላቶች ያናግሯቸዋል። ነገር ግን ከሳምንት በኋላ ነገሮች መለወጥ ጀመሩ። አጋታ ወደ ክፍሉ መምጣት እያቆመች ነው። ሲሰቃይ ማየት አልችልም አለች። የትም አልሄድም። ሮዝ የመጨረሻ ልጃቸው ከአጠገባቸው ተቀምጣ እጃቸውን ይዛ በእንባዎቿ ረሳ ፈገግ አለች። የትም አልሄድም አባቴ። ላብ የወዛ ፊታቸውን በቀዝቃዛ ፎጣ እየጠረገች ውሃም እንዲጠጡ እያቀበለቻቸው፣ ከዚያም በትንሽ ማንኪያ ተጠንቅቃ አበላቻቸው። አንዳንድ ጊዜ በጣም ሲያስላቸው ረጋ አድርጋ ደረታቸውን በመደገፍ እንዳያዩት ሆና ታለቅሳለች። ግን ማንም ያላወቀው ነገር ቺፍ ዊሊያም እያስመሰሉ መሆኑን ነው። እየሞቱ አልነበረም። የእውነት ማን እንደሚወዳቸውና ማን እርሳቸውን ሞተው ሀብቱን መውሰድ እንደሚፈልግና እንደሚጠብቅ ለማወቅ ነው። ሮዝ ፎጣውን ለማለቅለቅ ወደ ውጭ ስትወጣ ቺፍ ዊሊያም ፊታቸውን ወደ ግድግዳው በማዞር እንዲህ አሉ። ህይወት እንደዚህ ናት በቃ። ሁሉን ነገር መስዋዕት ያደረኩለት ቤተሰቤ ይህ ነው። ቼክ እንኳን አድርገውኝ አያውቁም። በላው አልበላው ደንታ አይሰጣቸውም። ሚስቴ አጋታ እንኳን ደንታ የላትም። ህይወቴም በሙሉ ለቤተሰቦቼ ነበር የኖርኩት። አሁን እነርሱ የምሞትበትን ቀን እየቆጠሩ ነው። ዛሬ እንዴት ነው ብለውኝ እንኳን ጠይቀውኝ አያውቁም። ቺፍ ዊሊያም ሳያስቡት ከዓይናቸው እንባ ፈሰሰ። ኦ አምላኬ ምን በድዬ ይሆን አሉ። እርሳቸው ከላይኛው ፎቅ
ክፍል ተኝተው ሲስሩ ታች ሙዚቃው ጎላ ብሎ እየተጫወተ ነው። ፍራንክ የእንግዳ መቀበያ ክፍሉን ወደ መደነሻ ክፍልነት ቀይሮታል። ወይን ይጠጣል፣ ከጓደኞቹ ጋር ይስቃል፣ ጎላ ያሉ የስልክ ምልልሶችን ያደርጋል። አባቱን ዞር ብሎ አይቷቸውም አያውቅም። በካምፓኒ ውስጥ ፍራንክ እየሄደ ልክ እንደ አለቃ በመሆን በቦርድ አባላቶቹ ፊት ቆሞ አባቴ በጣም ስለታመመ ከዚህ በኋላ አይመለስም፣ ስለዚህ ከዛሬ ጀምሮ ኃላፊው እኔ ነኝ ብሎ ራሱን አስተዋወቀ። ለ28 ዓመታት ከቺፍ ዊሊያም ጋር አብሮ የሰራው አዛውንት ሰው ሚስተር ዲፎ ቆመ። ይቅርታ አድርግልኝ ጌታዬ፣ ቺፍ አሁንም በሕይወት አለ፣ የእርሳቸውን ትዕዛዝ መጠበቅ አይኖርብንም ሲል ተናገረ። ፍራንክ ጠረጴዛውን በቡጢ ነረተውና በአባቴ ካምፓኒ ውስጥ ምን ማድረግ እንዳለብኝ ልትነግረኝ ነው ብሎ ጮኸ። ፍራንክ ወደ ሰው ኃይል አስተዳደሩ ዞር ብሎ ሁሉንም አባራቸው፣ ፊታቸውን ማየት አልፈልግም አሉ። ወዲያውኑ አጃቢዎች ሰዎቹን ይዘዋቸው ወጡ። በዚህ መሀል ዴቪድ ሁለተኛው ልጅ ወደ ቢሮ ሩጦ ገባ። ለምንድን ነው አባታችን እንደሞተ የምታደርገው ፍራንክ ሲል ጠየቀው። ፍራንክም በሲዮ ወንበር ላይ ደገፍ ብሎ ተቀመጠና ከእንቅልፍህ ንቃ ዴቪድ፣ አባታችን የ6 ወር ጊዜ ብቻ እኮ ነው የቀረው፣ መዘጋጀት አለብን አለው። ይህን እብደትህን አቁም አለው ዴቪድ። አለበለዚያ እኔ ያስቆምሃለሁ ብሎ ቆመና ገፋው። ሲያያዙ ጠባቂዎች ገብተው ገላገሏቸው። ሮዝ መደባደባቸውን ስትሰማ በጣም አዘነች፣ ልቧም ተሰበረ። ለምንድን ነው በዚህ ቤቱ ሰላም የሌለው? አባታችን ታሞ ሳለ እናንተ እንደ እንስሳ የምትፋለሙት? ሁሉንም ሰው በአይኖቿ እንባ ተሞልቶ ተመለከተች። ለምንድን ነው አባታችንን እንደሞተ የምንቆጥረው? ለምንድን ነው የዚህን ያህል ልብ የለሽ የሆን ነው? ገንዘብ ለምንድን ነው ይህን ያህል አይናችሁን ያወረው? ሙሉ ክፍሉ ጸጥ ረጭ አለ። ማንም ቃል የተነፈሰ አልነበረም። በኋላ የዛን ዕለት ምሽት ሚስተር ጆን ቀስ ብሎ ወደ ቺፍ ዊሊያም ክፍል ውስጥ ገባ። ሮዛ ጽድታ መጨረሷ ነበርና ውሃ ልታመጣለት ወጣች። ሚስተር ጆን ከሽማግሌው አጠገብ ተቀምጦ እንዲህ ሲል አንሾካሾክ፣ ጌታዬ የምነግር ነገር አለኝ። ዊሊያም የደከመ አይናቸውን ቀስ እያደረጉ ገለጡ። ከዚያም ጭንቅላታቸውን ነቀነቁ። ጉዳዩ ስለ ዴቪድ ነው አለ ሚስተር ጆን። የእርስዎን ግራንድ ሆቴልና አንዱን ግዙፍ መሬትህን ሽጦታል። ነገር ግን ሌሎች እንግዳ እና ባይተዋር ሰዎች እንዳይገዙት እኔ አስቁሜያለሁ። የራሴን ሰዎች ተጠቅሜ ወረቀቶቹን በማምጣት ሁሉንም ነገር በእጅ አስገብቻለሁ። ዊሊያም አይናቸውን አርገበገቡ። ልባቸውን ቢደክማቸውም ግን አመስጋኝ ነበሩ። አመሰግናለሁ ሲሉ አንሾካሾኩ። ሚስተር ጆን ጨመረና ልጆቹም እርስ በርስ ሊጋደሉ ነው አላቸው። ጌታዬ ነገሮች እየባሱ እየሄዱ ነው። ነገር ግን እርስዎ አይጨነቁ። እርስዎም የለፉበትንና የሰሩትን ነገር እንዳያባክኑት ቆሜ አልፈቅድም። ቺፍ ዊሊያም አይናቸውን ጨፈኑ። ልክ ሌላ ደካማ ሳል ከከንፈራቸው እንዳመለጣቸው ናላቸው ዞረ። ለቤተሰቦቼ የለፋሁት ለዚህ ነው። እኔ በሕይወት እያለሁ ትንፋሼ ገና እያለ መጣላት። ፍራንክ ገና አልጨረሰም ነበርና በሳሎኑ ክፍል መሃል ቆሞ የዴቪድን ሸሚዝ አጥብቆ ይዟል። ፊቱ በንዴት ቀልቷል። የሆቴሉን ገንዘብ አሁን አምጣ፣ ለኩባንያው ያስፈልገናል በማለት ከዴቪድ ጋር መጨቃጨቅ ጀመረ። ሁለታችሁም አቁሙ አለችና ሮዝ ጮኸች። አባታችን ፎቅ ላይ ታሞና ደክሞ ነው ያለው፣ እናንተ እዚህ በገንዘብ ጉዳይ ትጨቃጨቃላችሁ አለቻችሁ። ከ2 ቀናቶች በኋላ የህንፃው መግቢያ በር ቀስ በቀስ ተከፈተ። 3 ትልልቅ መኪናዎች ወደ ውስጥ ገቡ። የቺፍ ዊሊያም ትልልቅ ቤተሰቦች ነበሩ። ታናሽ ወንድማቸው፣ 2 ያጎቶች ልጆችና ከመንደራቸው ያለ አንድ አዛውንት ሰዎች መጥተዋል። ሁሉም ፍራፍሬዎችና የሚጠጣ ነገሮችን ይዘዋል። ቺፍ ደህና አለመሆኑን ሰምተን ነው የመጣ ነው አለ ታናሽ ወንድማቸው። እርሱን ለማየት ነው የመጣ ነው። ካየናቸው ረጅም ጊዜ ሆኖናል አለ።
5 እርምጃ ከመራመዳቸው በፊት ግን አጋታ ከቤቱ ወጥታ እየተጣደፈች መጣች። እናንተ ሰዎች እዚህ ምን ልታደርጉ ነው የመጣችሁት? ማን ነው የጋበዛችሁ? አዛውንቱ ወደፊት በመምጣት ረጋ ብሎ እዚህ የመጣ ነው ወንድማችንን ለማየት ነው፣ ለእርሳቸው ለመጸለይ ነው። ለመጸለይ? ለማን ነው የምትጸልዩት? ጤነኛና ሀብታም በነበረበት ጊዜ መጣችሁ አታውቁም። አሁን ሲታመም ልክ እንደ ጥንባንሳ መጣችሁ አለች። የአጎቶቹ ልጆች ጭንቅላታቸውን ደፉ፣ አፈሩ። እኛ ጉዳት ፈልገን አይደለም የመጣ ነው። አጋታም አጨበጨበችና ወደ መንደራችሁ ተመልሳችሁ ሂዱ፣ እዚህ ለእናንተ የሚሆን ቦታ የለም። የውሸት ቤተሰብ ፍቅር አንፈልግም። ይህንን ቤት ለቃችሁ ሂዱ። ደህንነቶችን ከመጥራቴ በፊት ውጡ ከዚህ እባክሽን። ቢያንስ ሰላም ልንለው አንችልም? ሂዱ ብያለሁ፣ ሂዱ አለች። ከጠባቂዎቹ መካከል አንዱ ከበሩ አጠገብ የቆመው በፍጥነት መጣና በሩን ከፈተ። ሌላ ቃል ሳይተነፍሱ እንግዶቹ ተመልሰው ወደ መኪናቸው ገቡ። ከፎቅ ላይ ሆና ሮዝ ሁሉንም ነገር እያየች ነበር። በስቃይ በዓይኗ ላይ የሚፈሰውን እንባዎቿን ጠረቀች። ከዚያም ሮዝ ተመልሳ ከአባቷ ጎን ተቀመጠች። እንባዎቿ በጉንጮቿ ላይ እየፈሰሱ ናቸው። ለራሷም እንዲህ ስትል አንሾካሾከች። ከእንግዲህ እርሱን እዚህ ማስቀመጥ ዋጋ የለውም። ማንም ሰው አይጨነቅለትም። እንባዋን ጠረቀች፣ እቃዎቿን ሸከፈች። ከሹፌሩ ጋር በሚስጥር አንዳንድ ነገሮችን አዘጋጀች። ሲመሽ ቺፍ ዊሊያም ወደ ተወለደበት ሩቅ ወዳለ መንደር ይዛው ሄደች። በመንደሩም ቺፍ ዊሊያም እንደደረሰ ታላላቆቹ መንደርተኞች እንኳን ሳይቀሩ ሊቀበሉት ወጡ። ሮዛ ተደነቀች። አባቴን ብዙ ሰዎች ይወዱታል ማለት ነው አለች። ግን የራሱ ቤተሰቦች ጀርባቸውን ሰጡት ስትል አሰበች። ከዚያም የእጽዋት ባለሙያው ቺፍ ዊሊያምን ለማከም ወደ ውስጥ ገባ። እንደጠበቁት አልደከምክም፣ በጣም ጠንካራ ሰው ነህ አለ። ቺፍ ዊሊያምም ስላልታመምኩ ነው አሉት። ካንሰርም የለብኝም። ሁሉም ነገር እቅድ ነበር፣ ፈተና ነበር። በእውነት ማን እንደሚወደኝ ለማወቅ፣ ማን ካጠገቤ እንደሚቆም ለማወቅ ነው። ይህንን የሚያውቁት ዶክተሬና ጠበቃዬ ብቻ ናቸው። ከሁሉም ሰው ደብቄዋለሁ፣ ከልጆችም ከሚስቴም። የእጽዋት ባለሙያውም የሽማግሌው አይን ትክ ብሎ ተመለከተ። ከዚያም ቀስ በቀስ ፈገግ አለ። አሃ፣ በጣም ብልህ ሰው ነህ፣ ብልህ ሰው። ከላይ ከሚታየው ባሻገር ማየት ፈልገሃል? ቺፉ እርስዎ ሀብታም ብቻ አይደሉም፣ ትልቅ የሆነ ጥበብና እውቀት ያለዎት ቢሆን እንጂ። ነገር ግን ብቻህን አይደለህም። የእውነት ከልቧ የምትወድህ አንዲት ሴት ልጅ አለች፣ ሮዝ። እሷ በጨለማ ጊዜ ብርሃንህ ናት። እርሷን አጥብቀህ ያዝ። የዛን ዕለት ማታ ቺፍ ዊሊያም በቅጥር ግቢ ውስጥ ተቀምጠው ከዋክብቶችን እያየ ምናልባት ይሄ አዲስ ነገር ጅማሮ ሊሆን ይችላል ሲል አሰበ። በማግስቱ ተቀምጦ ባለበት ሮዝ የሚበላ ነገር ይዛ ስትመጣ፣ ሮዝ ቁጭ በይ፣ አንድ ልነግርሽ የምፈልገው ነገር አለኝ አላት። ምንድን ነው አባዬ? እውነቱን ልነግርሽ እፈልጋለሁ። ያየሽው ነገር ሁሉ፣ በሽታው፣ የዶክተሮቹ ሪፖርት፣ ሳሉ፣ ድካሙ፣ ሁሉም ነገር። ሮዝ ግራ የተጋባች ትመስላለች። ሁሉም ነገር ፈተና ነበር። አልታመምኩም፣ ካንሰርም የለብኝም አባዬ። ምን ብላ ጮኸች። የሰዎችን ልብ ማወቅ ፈልጌ ነው። የእውነት ማን እንደሚወደኝ ፈልጌ ነው። ሮዝ ድርቅ ብላ ተቀመጠች። ይህን ሁሉ ጊዜ ከአጠገቤ ያልተለየሽኝ አንቺ ብቻ ነበርሽ አለ፣ አይኖቹን በእንባ ተሞልተው። እሷም ድርቅ ብላ በተቀመጠችበት ቀረች። በማግስቱ
ዕቃቸውን ሸክፈው የመንደሩን ነዋሪዎች ተሰናብተው ወደ ከተማዋ ተመለሱ። የህንፃው ጠባቂዎች አዛውንቱ የተመለሱበትን ሁኔታ ሲያዩ ማመን አቃታቸው። አላነከሱም፣ አልደከሙም። ቺፉ ወደ ውስጥ ሲገቡ መላው ቤተሰብ አባላት ሁሉ በድንጋጤና በግርምት ይመለከቱት ጀመር። ከዚያም ሁሉንም የቤተሰብ አባላት ሲከታተል እንደነበሩና በእርሳቸው ባደረጉት ነገር እያነሱ ነገሯቸው። በተለይ ሚስቱ አጋታን በእርሱ ላይ ይዛው የነበረውን ወጣት ውሽማ በትዝብት እያነሳ ነገራትና ቤቴን ለቀሽ ለመውጣት 24 ሰዓት ብቻ አለሽ። ቤቱን ለቀሽ ውጪ። ከእንግዲህ ላንቺ አንዳች ነገር ዕዳ የለብኝም። አጋታ ወለሉ ላይ ተንበርክካ እየተማጸነችው አለቀሰች። ቺፉ ወደ ሚስተር ጆን ፊቱን አዞሮ ጠባቂዎቹን ጥራቸውና በሰላማዊ መንገድ ይህንን ክፍል ለቃ መውጣቷን እርግጠኛ ሁን እስከ ወዲያኛው። ከዚያ በኋላ ቺፍ ዊሊያም ፈገግ አሉና የሮዝን እጅ ያዘ። ሚስተር ጆን ለዚያም ነው እኮ ዛሬ እንድትመጣ የጠየቅኩት። የቀሩኝን ንብረቶች እና በሙሉ ሀብቶችን፣ ርስቶችን፣ ቤቶችን፣ ቢዝነሶችን፣ የቀሩኝን ነገሮች ሁሉ አሁን የሮዝ ናቸው። ሌሎቹ የቤተሰብ አባላቶች አቃሰቱ። ሰንቲያ ደንግጣ ቀጥ ብላ ቀረች። ፍራንክ ራሱን ለማረጋጋት ሲል የሶፋውን ጠርዝ አጥብቆ ያዘ። ዴቪድ በዝምታ ሆኖ አነባ። ቺፍ ንግግራቸውን ቀጠሉ። ሮዝ እውነተኛና ታማኝነት አሳይታኛለች። በእኔ ያመነችብኝ እሷ ብቻ ነች። ለዚህም የደግነት ተግባሯ ሲባል የሀብቴ ብቸኛዋ ወራሽ ናት። ወደ ሚስተር ጆን በድጋሚ ፊቱን አዞሮ በፍጥነት ውጤታማ ይደረግ። ሮዛ አዲሷ የኩባንያ የስራ አስፈጻሚ አድርጌ ሾሚያታለሁ። ሁሉንም ሰራተኞች ጥራቸው። በተለይ ፍራንክ ያባረራቸውን እነዚያ ታማኝ ሰራተኞችን ወደ ቦታቸው እንዲመለሱ ንገራቸው። ከ1 ዓመት በኋላ ኩባንያው የበለጠ ጠንካራ ሆኖ በሮዝ አመራር ስር አደገ። ቢዝነሱም ትርፋማ ሆነ። አዳዲስ ቅርንጫፎችም ተከፈቱ። ቺፍ ዊሊያምም ልጁ ሮዛን በቢሮ ተቀምጦ በኩራት ተሞልቶ ልጁ የቦርድ አባላቶችን ስትመራ ይመለከታል። ዴቪድ እና ፍራንክ ሌላ ቦታ ስራ መጀመርና ህይወታቸውን ዳግም ለመገንባት እየጣሩ ነው። ሰንቲያም ለአባቷ እንደተለወጠች ለማሳየት መሞከሯን ቀጥላለች።